ሰላም እንዴት ናችሁ? የዚህ ዩቲዩብ ቻናል ቤተሰቦች ለእናንተ ዛሬ እንዴት ቫይራሊቲ የምለውን በቀጥታ ላሳያችሁ ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። እዚህ ስክሪኑ ላይ እንደምታዩት ቫይራሊቲ እንዴት እንደሆነ ዛሬ እዚህ ጋር ለእናንተ ብሬክ ዳውን አደርጋለሁ ማለት ነው። ተከታተሉኝ። ሃይ ኢንቮልቭመንት ና ሃይ አዌርነስ ና ሃይ ኢንቮልቭመንት ና ላው አዌርነስ ና ላው ኢንቮልቭመንት ና ላው አዌርነስ ና ላው ኢንቮልቭመንት ና ሃይ አዌርነስ የሚለው እዚህ ስክሪን ላይ እንደምታዩት ቫይራሊቲ ከነዚህ ውጪ የለም። በቃ ልንገራችሁ፣ እዚህ ጋር ይሄን ቪዲዮ አይታችሁ ከተረዳችሁ ቫይራል ቲክቶክ ይሁን ዩቲዩብ ይሁን ቫይራል ትወጣላችሁ እርግጠኛ ነኝ። ሰብስክራይብ በማድረግ ላይክ በማድረግ እንዳይረሳ። ጎ ሄድ ና ሃይ ኢንቮልቭመንት ስል ና ሃይ አዌርነስ ስል ሃይ ኢንቮልቭመንት ማለት ቪዲዮን ለምሳሌ ሃይ ኢንቮልቭመንት የሰሩት እነ ዩቲኒያስ አለች ና ሃይ አዌርነስ ቪዲዮዋ ሃይ አዌርነስ ነው፣ ሃይ ኢንቮልቭመንት ነው የሷ ቪዲዮ ማለት ነው። ምክንያቱም በጣም ጥረት አድርጋለች እና በጣም ኢሞሽነስ የሆነ ቪዲዮ ነው ማለት ነው። በቃ ቪዲዮ የሷ ቫይራል ይወጣል። በጣም ጥረት አድርጋ ሰርታለች። ኢሞሽን የሚሰጥ ቪዲዮ ነው ማለት ነው። የሷ አይነት ቪዲዮ ሃይ ኢንቮልቭመንት ሃይ አዌርነስ ነው ማለት ነው። እዚህ ጋር ነጥብ ያዙ። ሁለተኛው ጋር ስንሄድ ደግሞ ላው ኢንቮልቭመንት ና ላው አዌርነስ ነው። ላው ኢንቮልቭመንት ና ላው አዌርነስ የምንለው በቃ ቪዲዮ አለ አይደል? ዝም ብለን ተነስተን ምንሰራ ቪዲዮ አለ። ያ ቪዲዮ ተመልካችም አይወድም፣ ዩቲዩብ ቻናልም እናንተ ዩቲዩብ ቻናልም ቪዲዮውን ቫይራል አያደርግም፣ ተመልካችም አይኖርም ያ ቪዲዮ ማለት ነው። ዝም ብሎ አሁን በዘፈን ዝም ብሎ በፎቶ አንዳንዶች ዝም ብለው ይለቃሉ። ቪዲዮ 100 ሰው 150 ሰው ነው የሚያየው። ይሄ ነው ማለት ነው ላው ኢንቮልቭመንት ና ላው አዌርነስ ማለት ነው። ይሄ ወደ ሶስተኛው ስንሄድ እነ አዶናይ አይነት ቪዲዮ ማለት ነው። ላው ኢንቮልቭመንት ነው ግን ሃይ አዌርነስ ነው። በቃ ቪዲዮ ምንም ተነሳሽነት ሳይኖር ዝም ብሎ ቪዲዮን ቀርጾ ይልካል። ግን እሱ ኤዲት ምንም አያደርግም፣ ምንም ነገር አያደርግም ማለት ነው። በቃ ዝም ብሎ በቀላሉ ቪዲዮን ፖስት ያደርጋል። በቃ የአዶናይ አይነት ቪዲዮ ላው ኢንቮልቭመንት ነው፣ ሃይ አዌርነስ በጣም ኢሞሽነስ ነው። በቃ ቪዲዮ በቃ አያችሁ አይደል? የአዶናይ አይነት ቪዲዮ ማለት ነው። በቃ በቀላሉ ቫይራል ይወጣል ማለት ነው። በቃ ለሰው ኢሞሽን ይሰጣል፣ በቃ ስሜት ይሰጣል ከውስጥ በቃ እንዲያ ያደርጋል። እንደዚህ አይነት ቪዲዮ ላው ኢንቮልቭመንት ነው፣ ምንም ተነሳሽነት የለውም፣ ኤዲት የለውም፣ ሃይ አዌርነስ ነው ማለት ነው። ደግሞ የሱ ተቃራኒ ማለት ሃይ ኢንቮልቭመንት ላው አዌርነስ ነው። ይሄ ደግሞ በጣም በቃ እናንተ ጥረት አድርጋችሁ ከሰራችሁ በኋላ ኢሞሽንለስ ሲሆን በጣም በቃ ስሜት ካልሰጠ ሰው የእናንተ ጥረት ምንም አያደርግም ማለት ነው። በቃ እዚህ ጋር ዋጋ የለውም የእናንተ ጥረት ማለት ነው። በቃ አያችሁ፣ ይሄን አውቃችሁ እችን ሜትት ከተጠቀማችሁ እርግጠኛ ነኝ ቫይራል ትወጣላችሁ። በዚህ ቪዲዮ ላይ መታችሁ ማለት ነው ኮሜንት መስጠት አለባችሁ፣ እንዳትረሱ። በቃ ይሄን መልእክት እንዳትረሱ። ይመቻችሁ። ከተመቻችሁ ላይክ ሰብስክራይብ በማድረግ የዚህ ዩቲዩብ ቻናል ቤተሰብ እንድትሆኑ ጋብዛችኋለሁ። በአዲስ ነገር እመጣለሁ።